ውሸት አታውሩ። ሰላም እውነት ለእናንተ ዝም ይሁን አትልም። የተወደዳችሁ ቤዛ የእግዚአብሔር ኢየሱስ ነው፣ ሌላ ቤተሰቦች። ቤዛ የለም። እስኪ ማነው አንዲት ያስተማረው? ማርያም ቤዛ የተቀመመች ሆነች ዓለምን ምርጥ ለማዳን የሆነች መች መስቀል ላይ ሞተች። የውሸት የክህደት የመውለዷ ቪዲዮ ምስጢር ስልጣን አይተን የጌታ ነው። እንመለስ። ይህን ካላወቅን ምኑን ያመን? ድንግል ማርያም አማላጅም እርሱ ሌላ አማላጅ የሚገርማችሁ ጳውሎስ ጽፎታል። ማንም አይቀይርም። ማማለድ ብቻ ሳይሆን 8 ገብታችሁ አንብቡ። እውነትን አስቀምጧል። በተሰጣት ጳውሎስ ቃል ኪዳን ሁሉን የፈጸመው የእግዚአብሔር እንደምትሾመን ታውቃለህ። ወደድንም ጠላንም ኢየሱስ ጌታ ነው። ክብር የምሬን ነው ለአምላካችን። የምነግርህ። እኔ እውነቱ እንዲሁ ይሄ ነው። ከእኛ ልማልልህ የሚጠበቀው እርሱ ልማልልህ መከተል ነው። የግጥሙ አንተ አፍ ጸሐፊ ላይ ሲሳይ ይባላለሁ። የተጠመጠመውን ስላዳመጣችሁኝ የተጠቀለለው አመሰግናለሁ። ተባረኩ። የውሸትንና ተሰናብቻለሁ። የክህደትን ላይክ መንፈስ ሼሩን እሳት አደራ ይብለው። እላለሁ። አልተሾመችም። ማንም አልሾማትም። ማንንም አትሾምም። ማንም የሰጣት ስልጣን የለም። ምንም አይነት ስፍራ የለም። መጽሐፍ ቅዱስ ምን ይላል መሰለህ? የዕብራውያን መልእክት ላይ ምዕራፍ 7 ቁጥር 28 ላይ እንደዚህ ይላል፣ ሕጉ ድካም ያላቸውን ሰዎች ሊቀ ካህናት አድርጎ ይሾማልና። ሕጉ ነው የሚሾመው። በዚያን ዘመንም በብሉይ ኪዳንም ቢሆን የሚሾመው ማን ነው? ሕጉ ነው የሚሾመው። ሕግ ነው የሚሾመው። ለዛውም ድካም ያለበትን ሰው ሊቀ ካህን አድርጎ ሕጉ ይሾማል። መቼ? በዚያን ጊዜ በብሉይ ኪዳን። እሺ፣ ከሕግ በኋላ የመጣ የመሐላው ቃል ግን ለዘላለም ፍጹም የሆነውን ልጅ ይሾማል ይላል። ስለዚህ በእግዚአብሔር ዓለም ላይ ለመሾም በመሐላ ቃል በኩል ልጅ መሆን ያስፈልጋል። ስለዚህ ልጅነት በእግዚአብሔር መንግስት ላይ ያሾመሃል። ያንንም የሚሾመው በመሐላ ቃል ኪዳን ልጅ የሆነው ነው። ልጅ የሆነን የሚሾም እንጂ እመነኝ አትሾምም፣ አትሽርም። ጸጋና ሰላም ይብዛልህ።